ይከፍላል ስንል ከምን ጋር እናያይዛለን? ክሬተር ሪዋርድ ነው። በጣም ብዙ ሰዎች አሁን ላይ ኮርስ እንሸጣለን አይነት ነገር ነው ቲክቶክ። ምክንያቱም ኢንተርናሽናል ቲክቶክ እንከፍታለን፣ ከዛ በኋላ በዛ ኢንተርናሽናል ቲክቶክ ገንዘብ ታገኛላችሁ አይነት ነገር ነው። በጣም ቀላል እና ሲምፕል የሆነ ነገር ነው። ምንም አይነት ኮርስ ሳይገዛ ምንም አይነት ነገር ሳይደረግ ይሄንን ነገር መክፈት ይቻላል። ክሬተር ሪዋርድ ፕሮግራም ያው ስክሪን ላይ እንደምታዩት ክሬተር ሪዋርድ ፕሮግራም አለ ማለት ነው። ስለዚህ እነዚህ ሞኔታይዜሽን ፕሮግራሞች ኢትዮጵያ ውስጥ ለተከፈተ አካውንት አይመጡም። 4 ኦር እንደዚህ አይነት የሞኔታይዜሽን ፕሮግራም ነው ያለው። ኢትዮጵያ ውስጥ በቪው አይከፈልም። ኦር ፎሎወር 10,000 እና 100,000 ቪው ስላለው ማንም ሰው የሚከፈለው የለም። 100,000 ፎሎወርም ሚሊየን ቪውም ያለው ሰው እየተከፈለው አይደለም። ስለዚህ ግዴታ ምን መደረግ አለበት? ክሬተር ሪዋርድ ፕሮግራምን ጆይን መደረግ አለበት። ይሄ ደግሞ እኛ ሀገር ላይ አቬሌብል አይደለም። እንዴት ክሬት አርግተን ወይም ደግሞ እንዴት ሪጅኑን ቀይረን ለዛ ነገር ኳሊፋይ መሆን እንችላለን ወይም ደግሞ ብቁ መሆን እንችላለን የሚለውን ሙሉ ጋይድ አዘጋጅቻለሁ። እንደዚህ አይነት ነገሮች ላይ ወይም ደግሞ ቲክቶክ ላይ መስራት እችላለሁ፣ መስራት እፈልጋለሁ። ክሬተር ሪዋርድ እንደዚህ አይነት ነገሮችን የምትፈልጉ አይነት ነገር ከሆነ ይሄንን ቤት ላይ ኮሜንት ላይ ፉል ጋይድ ይለቀቅልን። ኦር 2 ደቂቃ ወር 6 ደቂቃ የሚፈጅ ፉል ጋይድ እሰራላችኋለሁ። እዚህ ነገር ላይ ኢንተረስትድ ከሆናችሁ ኮሜንት ላይ ፉል ጋይድ በማለት መጻፍ ትችላላችሁ። ያንን ኮሜንት አይቼ እኔ ፉል ጋይዱን እሰራለሁ። ማንኛውም ጥያቄ መጠየቅ የምትፈልጉ ካላችሁ ይሄ የቴሌግራም ዩዘር ኔሜ ነው፣ በዛ መጠየቅ ትችላላችሁ። ኢንተርናሽናል ቲክቶክ ኦር ደግሞ ይሄንን ፕሮግራም እንዴት ጆይን እናደርጋለን የሚለውን ሙሉ ጥያቄ መጠየቅ ትችላላችሁ።